ወጥ ፎጣ ነው። ምንም በመሃል ላይ ስፌት የለውም። ሰው ፎጣውን ለብሶ እንቅልፍ አልተኛ ብሎ የነበረው በበሽታም ከጦርነት ገብቶ ራሱ ፎጣው ተመቶ ሰውየው የተረፈበት አጋጣሚ። ገዳማውያኑ የሚለብሱት አንድ አይነት ነው፣ ቢጫ ነው። እዚሁ ተሰርቶ እዚሁ በአመት አንዴ ይቆነናሉ ማለት ይሰጣሉ። ስንት ፎጣ ይሰራሉ? የአንገት ስካርፕ ዘርፍ እያወጣው የሰው እንግዲህ እንደያቅሙ ነውና የቻለ አንድ ተኩል በላይ ይሰራል። ቢያንስ አንድ ሰው በቀን አንድ ጋቢ ያወጣል። አሁን ደግሞ ምን ሄደው በገዳመ ወንያት አቡነ ሀራ ድንግል ገዳም ውስጥ እናቶችም አባቶችም የሚሰሩትን እደ ጥበብ ነው የምናየው። ሁላችሁ ተከተሉና የአባቶቻችንን የእጅ ስራ ድውይ ይፈውሳል ያልናችሁ፣ አጋንንት ያስነሳል፣ የአቡነ ሀራን የአቡነ ሀራ ድንግል ልጆች የሰሩት ሸማ ይፈውሳል ያልናችሁ የት እንደሚሰራ ልናሳያችሁ ነው። አባቶች ይሰራሉ፣ እናቶች ይሰራሉ። የሚያዳውሩ እናቶች ናቸው፣ አባቶች ናቸው። ገብታችሁ ማሽኑን እንዴት እንደሚሰሩ እንድታዩ ጋብዣችኋለሁ። ተከተሉኝ። እንግዲህ እማሆይ እዚህ አካባቢ ቆመን የሚሰሩትን እሳቸው ያስረዱናል። ሁላችሁ ተከታተሉ። መልካም። እዚህ ጋር የምንሰራው የምሰፉ ኦቨርሎክ የሚመቱ ናቸው እና እነዚህ ኦቨርሎክ ከመመታቸው በፊት ቅርጽ መያዝ ስላለባቸው እየተቆረጡ ነው ያሉት ማለት ነው። እነዚህ ሹራቦች ናቸው። ሹራቦችም እንደዚያው በቅርጽ ባለው መልኩ ይቆረጣሉ። ውስጥ ገብተው ኦቨርሎክና ሙሉ ሹራብ እንዲሆን ይሰራሉ ማለት ነው። እየለቀምኩ ነው። ሹራብ ማሽን የቆረጠውን እየሰሩ ነው። አዎ እየለቀምኩ ነው። ሞይስ ምን እየሰሩ ነው? የአንገት ስካርፕ ዘርፍ እያወጣው። የአንገት ስካርፕ ነው፣ ዘርፍ እያወጣው ነው። ስካርፕ የተሰራው ማሽን ላይ ነው። አዎ ማሽን ነው የሚሰራው። ማሽን ላይ ተሰራ። ሰው ደግሞ እኛ ዘርፍ አውጥተን ለገበያ ይሄዳል። እዚህ ላይ የሚሰራው ከውስጥ ሽመና ለሚሰራው ድጉር ተደጉሮ ቀለም ማለት ነው ተደጉሮ ውስጥ ላይ ይሰጣቸዋል። ሽመና የሚሰሩት ይሄን ይሰራሉ። ድጉር ማለት እነዚህ ናቸው። ይሄ ያው ምንድነው በፊት እዚህ ላይ አንድ እንጨት ተተክሎ ከዚያ ወደ አንድ እንጨት ተተክሎ እንዲና እንዲ እየተባለ ነው ዛሃ የሚዘጋ። አሁን ደግሞ የዘመናዊ ነው። እዚህ ላይ በዚህ እንደ እየተጠቀለለ ሙሉ የአምስት ፎጣ ድር በዚህ ይደራል ማለት ነው። ይተረተራል። ዛሃው እዚህ ይዘጋ። ከዚያ በኋላ ተጠቅልሎ በእንደዚህ ያዞሩ የሚፈቱት ማለት በእንደዚህ አይነት ተይዞ እየተዞረ ነው የሚጠቀለል። እናቶቻችን በእንትን ቀለም እንትን ተብሎ ያየተንት ማለት ነው። ይሄ ማድሪያ የሚባል ነበር። ፊት በእንትን ይነሳል። ከዚያ በኋላ ያን ይዘው በሸንበቆ እንዲየዞሩ ነው የሚያሉት የጋቢ ሲሰራ። አሁን ግን በዚህ ሆነ። አሁን በዚህ ነው። ብዙ ልፋትም ይቀንሳል ማለት ነው። ይሄ 10 ቱባ ይዛል እንደዚህ። ከዚያ በኋላ ወደዚህ ይገለበጣል። በጣም ጥሩ። እነዚህ የሚሰሩ እነዚህ ፎጣዎች እነዚህ ይሄ ይዘጋል። ከዚያ በኋላ ወደ ሽመናው ተገልጦ ይሰራል። እንደዚህ ቱባ ስለሌለው ይሄ በቀጭኑ ነው። እነዚህ በቃ እነዚህ ናቸው። የዚህ የሚሰራው በእነዚህ ነው ማለት ነው። ይሄ ቻይና ክር ነው። ይሄ ከቻይና ነው የሚመጣው ማለት ነው። እነዚህ ክሮቹ ከቻይና ነው የሚመጡት። የቻይና ክር ናቸው። ቻይና ክር ናቸው። የመኪና ክር እንትን ስፌት የሚሰፋባቸው እነዚህ ናቸው። እርስ በርሱ አይጠላለፉም። ቦታው ላይ ነው። አስሩም በአንድነት ነው እንትን የሚለው 10 ቱባ እኮ በአንድነት የወጣ ያለው ከዚያ በኋላ በእንጨት ይጠቀለላል። እንጨት ይጠቀለላል። እዚህ ውስጥ እናያቸዋለን። እንደዚህ በዚህ መልኩ ተሰርተው የገቡትን አሁን ውስጥ ላይ እናያቸዋለን።
አሁን እዚህ ውስጥ እንገባለን። ይሄ ደግሞ ማሽኖች የሚሰሩትን ሹራብ የሚሰራበትን የሚያኮን ማሽን ማለት ነው። ማሽን ሹራቡን ለሹራቡ ኮን ይባላል። የተኩኖ ማሽኑ ወደሚሰራበት ይሄዳል። እዚህ ላይ ይሰራል ይኮናል። ከዚያ በኋላ ወደ ማሽኑ ሄዶ ይሄ እንደዚህ ተገጥሞ ከማሽኑ ጋር ይሰራል። ቀጠልና ማሽኑ እንደዚህ እየሳበ ይሰራል። ያ እንደዛ ነበር ቱባው ማለት ነው። ቱባው ወደዚህ ገለብጠው። በኤሌክትሪክ ነው የሚሰራው። በኤሌክትሪክ አሁን ወደ ሽመና ወደሚሰራበት ቤት እንገባለን። እናቶች አባቶች እየሰሩ እናሳያቸዋለን ማለት ነው። የተከተሉን የመላው የኦርቶዶክስ ልጆች እንግዲህ የአባታችን የአቡነ ሐራ ድንግል ልጆች እንግዲህ ሁሉም በስራ የተጠመደ ነው። የሚያጠምቀው ያጠምቃል፣ የሚጸልየው ይጸልያል፣ ሹራብ የሚሰራው ይሰራል፣ የሚያዳውረው ያዳውራል፣ ማሽን ላይ የሚቀመጥ ማሽን ላይ ይሆናል፣ የሚያርሰው ያርሳል፣ የሚያስተምረው ያስተምራልና ሁሉንም ስራ ፈት የለም በየገዳም ውስጥ ማለት ነው። አሁን እንግዲህ እዚህ ላይ ያለንበት የገዳመ ወንያት አቡነ ሐራ ድንግል አንድነት ገዳም የሽመና የእደ ጥበብ ውጤቶች የሚሰሩበት ነው። ይሄ የሚሰሩት ፎጣ፣ ስካርፕ፣ የተለያዩ ያው የእናቶች አባቶች የሚለብሱት ልብሶች የሚሰሩበት ክፍል ውስጥ ነው ያለ ነው። የሚሰሩትም እናቶች አባቶች የገዳማውያኑ እየሰሩ የጊዜያትን ጸሎት እያደረሱ አቡነ ዘበሰማያት በየሰዓቱ መቁጠሪያ እየተቆጠረ የሚሰራ ነው። ይሄ በባለፈው ስናስተዋውቁም የነበረበት በአካል ቦታው ላይ ሆነን እናቶች አባቶች ሲሰሩ አሁን እያየን ነው ማለት ነው። ተከታተሉን። ያኔ ለህዝቡ ሄደን የሸጥነው ፎጣ ከዚህ ነው የሚሰራውና ህመምተኞችን ያድናል ያልነው እዚሁ በጸሎት ስለሚሰራ ነው። እንግዲህ ከስራቸው በኋላ ደግሞ የጸሎት ሰዓት አያልፍባቸውም ማለት ነው። ናው በየሰዓቱ ደወል አለ፣ ደወል ይደወላል። የ3 ሰዓት ጸሎት አቡነ ዘበሰማያት መቁጠሪያ ይቆጠራል። ከዚያም በኋላ አሁንም ስራቸውን ይሰራሉ። 6 ሰዓት ሲደርስም ጸሎት አለ፣ ይደወላል። ደወል አለ እዚሁ ላይ ስራው ላይ እነዚህ ስራው ኃላፊ ያለው ሊቀረድ ያለው ሊቀረዱ ደውሎ የጸሎት ሰዓት ሲደርስ ለ20 ደቂቃ ጸሎት አድርገው ወደ ስራቸው ይሰለፋሉ ማለት ነው። በየሰዓቱ የ3 ሰዓቱን የ6 ሰዓቱን የ9 ሰዓቱንም ያደርሳሉ። እዚህ ያደርሳሉ። ምሳስ መቁንም ሲደርስ የምግብ ሰዓት 9 ሰዓት ሲደወል ደግሞ ማለትም አሁን ዛሬ በዓለ ሃምሳ ነው። 6 ሰዓት ላይ ይደወላል። በዚያን ሰዓት ለምሳ ይወጣሉ። ጸሎታቸውን እንዳደረጉ ምሳ በልተው ወደ 7 ሰዓት ወደ ስራ ዙሮ ይመለሳሉ ማለት ነው። በዓላት እንግዲህ ትናንት አይቻለሁ። የሥላሴ በዓላት ሙሉ በሙሉ ይከበራሉ ገዳም ስለሆነ። አዎ በስራዎች ነው። ማንኛውም በዓል ይከበራል። በበዓል ቀን ስራ የለም። ከዚህ ምናልባት በቤተ እግዚአብሔር የበዓል ስራ ካለ እንጂ ከዚያ ውጭ እዚህ ሽመና ቤቱ ስራዎች ተቆጥሮ ነው እንግዲህ ከወሩ ግማሽ ቢኖር ነው ስራ። ስለዚህ በመላው አሁን ባለፈው አዲስ አበባም የሸጥናቸው እያስተዋወቅን የሸጥነው እዚሁ የሚመረት ነው። ድው ይፈውሳል ያልነው ከዚህ የተነሳ ነው ማለት ነው። አዎ ብዙ ሰው ፎጣውን ለብሶ እንቅልፍ አልተኛ ብሎ የነበረው በበሽታም ከጦርነት ገብቶ ራሱ ፎጣው ተመቶ ሰውየው የተረፈበት አጋጣሚ አለ። እዚህ መጥቶ ከገዳሙ ምስክርነት ሰጥቷል ሰውየው። አዎ እንግዲህ ምእመናን ሁልጊዜ አዲስ አበባም አሁን እዛ ማርቆስ ቤተክርስቲያን ጋር የአባታችን አቡነ ሐራ ድንግል ትንሽ ሱቅ አለችን የምናስተዋውቅበት እምነት የምንሰጥበት ጸበል የምንሰጠው ፎጣውን ደግሞ ከዚህ እናቶች አባቶች የሰሩትን ፎጣ እዛ አምጥተን እየሸጥን ነው ያስተዋወቅን ነው። ምክንያቱም
በሽታዎች ሁሉ በዚህ በጸሎት የሚሰራ በአባታችን በአቡነ ሐራ ድንግል ገዳም ውስጥ የሚሰራ ስለሆነ ደዌም ይፈውሳል። እንቅልፍ ያጣ እንቅልፍ ያገኛል። ያ ፎጣን ለብሶ እንደውም ለኔ አንዱ የነገረኝ ስራ የለውም ነበረ። ይህንን ፎጣ ለብሼ ለብሰተኛና እንደው ሄደ ስራ ፈልጋል ነው እና ፎጣውን ለብሶ 3 ቀን አደረ። ማስታወቂያ ወጣ። ማስታወቂያ ወጥቶ ለብዙ ዘመናት ስራ ያጣው ሰው ያንን ለብሶ አድሮ ተማጽኖ አባታችን አቡነ ሐራ ድንግል ስራ ሰጥተውት ምስክርነት ለኔ ነግሮኛልና ሁላችሁም ምእመና እንግዲህ በጸሎት የሚሰራ ፎጣ ነው። ድዌ ይፈውሳል ያልናችሁ በአይናችሁ እንድታዩ እዛው ቦታው ድረስ ደርሰን ነው እየነገርናችሁ ያለው። ሁላችሁም ተከታተሉ። እንደዚያው ተጠቅሎ እንደዚያው እንደ ፎጣው ተብሎ ነው ተሰርቶ ይመጣል። እዚህ ላይ ይገባል፣ ተቋጥሮ ይሰራል። ስስ ፎጣዎችን ቻይና ክሮች የሚሰሩ በዚህ ነው። ይሄኛው ደግሞ የፎጣ የዚህ ዘር ደግሞ በዚህኛው ማለት ነው። ትልቁ እንደዚያኛው እንደዚያ ተጠቅሎ ነው የሚመጣው ከንቱ ነው። ከዚያ ከድር ማድሪያው እንደዚህ ነው ይመጣል። እዚህ ይቋጠራል። አሁን ይሄ እየተቋጠረ ነው አልቆ እዚህ ላይ የያዙት እየቋጠሩ ነው። እዚህ ላይ ይዘጋና እዚህ መጥቶ ይቋጠራል ማለት ነው። ነው ጋር እዛ እየተዘጋ ይተነዋል። እሱ ከዚህ መጥቶ አሁን ይሄ ሲያልቅ እዚህ ጋር ይቀጠልና ይሰራል ማለት ነው። አሁን ደግሞ ወደዚህኛው ከዚህ በኋላ ያሉት ደግሞ ማሽን እነዚህ ከውጭ ላይ ያየናቸው ሹራም የሚሰሩት ሹራው በእነዚህ ማሽኖች ነው። ሲንጀሮች አሉ። ኦቨርልኩም እዚህ ላይ ነው። ወደዚህ ያሉትን አሁን የማሽን ውጤቶች ናቸው። እነሱን እናያለን ማለት ነው። እነዚህ ተሰርተው እንደወጡ ሹራቦች ተተኩሰው ነው እንግዲህ ወደ ሹራብ የሚሰፉት ማለት ነው። ካልተተኮሰ ይጨማደዳል። በዚህ ምንድነው የሚሰራው ማለት ነው? እነዚህ አሁን ዳንቴል እንደዚህ ለትሪ ልብሶች ምናምን የሚሰሩት እነሱ ናቸው። እነዚህ ዘርፍ ይወጣላቸውና ዘርፍ ደግሞ ንማዊ ሲያወጡ ያየ ነው ማለት ነው። እንግዲህ አሁን ደግሞ ያለንበት ክፍል አባታችን እንደነገሩን የገዳሙ አበምኔት የሲንጀር ክፍል ነው። ሹራቡ፣ የጠረጴዛ ልብስ፣ ሻርፕ የሚሰራው እዚህ ክፍል ነው። እንግዲህ አባቶች በስራ እናቶች በስራ ተጠምደው ነው የምናቸው። የአቡነ ሐራ ድንግል እዚህ ወሬ ጊዜ የለም። ዳቦ ቤት ብትሄዱ ጋጋሪ እነሱ ናቸው። ዳቦ ቤት ብትሄዱ ጋጋሪ እነሱ ናቸው። አሁን ደግሞ ማሽን እየሰሩ ነው። ይህ ማሽን ደግሞ የትም ሱቃችን ላይ የገዳሙ ሱቆች ላይ የምታያቸው እንግዲህ እዚሁ የተሰሩ ሹራቦች፣ ሻርፖች፣ እንደገና የጠረጴዛ ልብሶች ናቸው። እንግዲህ ሁላችሁ ስትገዙ ለበረከትም ጭምር እንደሆነ ከዚህ የተነሳ ነው እያልናችሁ ያለ ነው። ይሄ የምታዩት ፎጣ ደግሞ እዚህ አጠገቤ ያሉት እናት ናቸው የሚሰሩት። ወጥ ፎጣ ነው። ምንም በመሃል ላይ ስፌት የለውም። ወጥ ፎጣ ነው። ከዛ በሽመና ከሚሰራው የተለየ ፎጣ ነው ማለት ነው። እዛ በሽመና የሚሰራው ፎጣ ሌላ ነው። ይሄ ደግሞ በማሽኑ ወጥ ፎጣ የሚሰራበት ክፍል ነው ማለት ነው። እኛ እናታችን የሚሰሩት እሱ ነው። እማሆይ ማገዝ እችላለሁ እንደሆነ ለመንካት ሙያ የማይጠይቅ ከሆነ እንግዲህ ሙያ ብዙ አይጠይቅም አሉኝ። እንደው እነሱም ሙያተኞች ናቸው። ለበረከት ያህል ነው። ነው እንዴ? ካለፈ ምን ይሆናል? ሳይደርስ ከተመለሰ ይቆርጠዋል። አያሹ ሙያ ያለው ማለት ነው። ሳይደርስ ከተመለሰ ይቆርጠዋል። እኔ ቀስ ብዬ ተጨንቄ ነው እሳቸው ነው ያዋቸው። እናቶቻችን እንግዲህ ከጸሎት ውጪ በስራ ነው የሚያሳልፉት ማለት ነው። እግዚአብሔር ሁላችንንም እንደው ይባርከን። እነሱ ጸሎት ይድረሰን። ይሰራበት ነው።
ሹራብ ነው። ይሄም እንደዚህ የሚለበስ ነው። ይሄ ደግሞ ሹራብ እዚህኛው ያለው ይሄ ኦቨርልክ ነው። እነዚህ የተሰሩትን የሚቀመቀምበት ማለት ነው። ያለቀው ሹራብ ተተኩሶ መጥቶ ኦቨርሎክ እዚህ የሚመታበት ነው። ይሄኛው ዘርፍ የሚወጣለት ከሆነ ይሄ ኦቨርልክ ከተመታ በኋላ ዘርፉ ይቀጥላል ማለት ነው። እዛ እናቶች ናቸው ዘርፉን የሚሰሩት በእጃቸው ማለት ነው። እንትንም በማሽን የሚሰራ ዘርፍም አለ። አሁን የኛው ማይ ተኩሰው የጨረሱት በማሽን ተሰርቶ የሚወጣ ዘርፍ አለ። የእጅ በእጅ የሚወጣ ዘርፍ አለ። ይሄ በእጅ ይወጣለት ዘርፍ ነው። እንደዚህ በቋጠሮ ይወጣል። ቅድም ያወጣቸው የሚያወጡት የነበረ ትንሽ እንትን ያንግ ሻርፖቹን ነው እሳቸው። ይሄ እንደዚህ ይወጣለታል። ከዚያ ሙሉ ዘርፍ ደግሞ ዝም ብሎ ስለዚህ እዚህ አካባቢ ያለ እዚያ ላይ እናየዋለን። አለን ዝም ብሎ በማሽን ይሰራና ዘርፎ በስፌት ይሰፋል፣ ይቀጠላል በስፌት። ይሄስ ማሽን ምንድን ነው? ሲንጀር ነው። ሲንጀር ምን የሚሰፋበት ነው? እነዚህ የተሰሩት ማሽን ሹራቦች ማሽን የሰራቸው ሹራብ የሚሆን ከሆነ የሚለበስ በዚህ ይሰፋል። በዚህ ማሽን የሚሰፋ እነዚህ ዘርፍ የሚወጣላቸውም ከሆነ ይሰፋል። በዚህ ቀሚስ የእናቶች አባቶች ቀሚስ ይሰፋል። የገዳማውያኑ ራሱ ገዳማውያኑ እዚሁ ነው የሚሰፋው። እዚህ ነው የሚሰፋው። ምንም የሚጎል ነገር የለም። ሸማውም ተደራ በኋላ ሸማ ተሰርቶ ያልቃል። አሁን የሚሰራው ፎጣው ራሱ ለገዳማውያኑ የሚቆነን አሁን ሁሉም ወይባ ሆኖ ያየ ነው። አሁን ለመቁነን ስለሚሰራ ነው። ለሽያጭ ሲቀርብ በተለያየ መልኩ ነው የሚሰራው። አሁን ብዙዎች ተቀጥል ተሰር የሚሰሩ የምናያቸው ወይባ ናቸው። እንደዚህ እንደሳክሬ የሚሆኑት ለመናኛ እንደ አይነት ልብስ የሚሰሩ ናቸው። አሁን የመቁነን ወቅት ሰኔ ላይ ይሰጣል ማለት ነው። ይቆነናል ማለት አንደዚህ የምትሰጡት ለመናኝ ይቆነናል ማለት ለምግብም ይቆነናል ይባላል፣ ለልብሱም ይቆነናል ይባላል። ይሰጣዋል ለማለት ነው። ይሰጣል በአመት እንደዚህ ልብስ ያመት ልብስ ዘንድሮ አሁን ፎጣ ከተሰጠውኝ ከርሞ ደግሞ የጣቃለ አንድ ነው። እንግዲህ ያመት ልብስ የዕለት ልብስ አትንሰይ ይባላል። እንግዲህ አድማጮቻችን የቤተክርስቲያኑ ልጆች ሁላችሁ አሁን ያሳየናችሁ የአቡነ ሀራ ድንግል ገዳም አባቶችና እናቶች የሚሰሩትን ሸማ ነው ያሳየናችሁ። እንደገና ደግሞ አሁን እንዳስረዱኝ የአበምኔቱ የገዳሙ አስተዳዳሪ ገዳማውያኑ የሚለብሱት አንድ አይነት ነው፣ ቢጫ ነው። እዚሁ ተሰርቶ እዚሁ በአመት አንዴ ይቆነናሉ ማለት ይሰጣሉ። በአመት አንድ ልብስ ነው የሚሰጠው። የአመት ልብሴን የዕለት ጉርሴን ተብሎ እግዚአብሔር የሚለመነው ከዚህ የተነሳ ነው ብለው አስረድተውናል። እንግዲህ አባቶቻችን ሌሊት በጸሎት ኪዳን ገብተው ቅዳሴ ካለ ቅዳሴያቸውን ቀድሰው ተረኞች ከሆኑ በስራ ቀን ደግሞ እያንዳንዳቸው ተግባራቸውን ይዘው ሸማ የሚሰራው ሸማ፣ ማሽን የሚሰራው ማሽን፣ ኦቨርሎክ የሚመታው ኦቨርሎክ፣ ስፌት የሚሰፋው ስፌት፣ ሁሉንም በየስራቸው ይሰራሉ ማለት ነው። ማሽኗ ተሰርታ የወጣች ዘርፍ ናት። በእጅ ደግሞ እንደዚያኛው አይነት ሆኖ ሌላ በቋጠሮ ዘርፍ የሚወጣለት አለ። እንደ ሰው ፍላጎት ይሰራል። በቋጠሮ አድርጉልኝ ካለ በዚያ ይሰራል። ሰውየው እንደ ፍላጎቱ ማለት ይሰራል። ሁለቱም አይነት ደግሞ ያልታዘዘ ዝም ብሎ የሚሰራ ከሆነ በሁለቱም ይሰራል። ከዚያ በኋላ ሰው እንደ ፍላጎቱ ይወስዳል፣ መርጦ ይወስዳል። እናረጋለን ሌላ ነገር የለም። አሁን እንዳልናችሁ እዛው ሸማ የሚሰራበት ክፍል ነው ያለነው። እዚህ አንድ እናት አሉ አጠገቤና እናቶችን የሚያሰማሩ ኃላፊ ናቸው። እሳቸው በስንት ሰዓት ስራ እንደሚጀምሩ ስንት ሰዓት እንደሚጨርሱ ይነግሩናል። ያው ጠዋት 11 ሰዓት ነው የምንገባ። አንድ ሰዓት ገብተን 3 ሰዓት ደግሞ ለጸሎት እንወጣለን ማለት ነው። ከዛ 3 ሰዓት ለጸሎት ወጥተን ከ20 ሲሆን ደግሞ ተመልሰን ስራ እንገባለን። ከዛ 6 ሰዓት 9 ሰዓት 11 ሰዓት እንወጣና ከዛ መጨረሻ ላይ 12 ሰዓት ነው ታቀለን እንጨርሳላችሁ። አዎ። መቼ ነው ስራ የምትሰሩት? ያው ከሰኞ እስከ ዓርብ ነው የምንሰራ። በዓል ሲሆን ግን አንገባም ማለት ነው። በዓል ሲሆን ስራ አትሰሩም ማለት ነው። በዓል ካልሆነ ግን ሁልጊዜ ከሰኞ እስከ ዓርብ ስራ ላይ ናቸው። አዎ ሁሌ እንሰራለን። እርሱ አሁን ምን እየሰሩ ነው? እርሱ አንድ ኃላፊ ነዎት፣ ግን ኃላፊ ሆነው እየዞሩ ብቻ አይደለም እንትን አይሉም። ካሰማሩ በኋላ የራስዎትን ድርሻ ይሰራሉ። እንዴት ነው? አዎ እሰራለሁ። እኔ የትእዛዝ ፎጣ የማሽን ፎጣ ነው የምሰራው። ማሽን ፎጣ ነው የሚሰሩት? አዎ የትእዛዝ
እንግዲህ ይሄንን የሚደክሙት ገዳሙን ለማልማትና ገዳሙ ራሱን እንዲችል ነውና አሁን በተመለሰው ርስት ሁሉም ደስተኛ ናቸው። እሞይ የተመለሰው ርስት እነሲ በመመለሱ የተሰማውትን ደስታ ያው ርስታችን በመመለሱ በጣም ደስ ብሎኛል። በቃ ምእመናን ማግዘውናል። በጣም ነው የምናመሰግን። አሁንም በበለጠ መተው ገዳማችንን እየጎበኙ የሚሰራውን ፎጣ እንዲገዙ ምናምን ለበረከት እንዲወስዱ ነው የምንፈልገው። ቀሪም ቦታ ስላለ ፎጣውን እየገዛችሁ መታችሁም እያያችሁ እንደገና ደግሞ አስራታችሁን እያወጣችሁ እንድትረዷቸውና ቀሪ ቦታ እንዲመለስላቸው። ሌላው አሁን ይሄንን ያየነው የማሽኑ ቦታ በጣም ጥቅጥቅ ያለ ቦታ ነውና ቦታ ያስፈልጋቸዋል። ያርስታቸው ከተመለሰ ሰፊ ሆነው እነሱም ሳይጨናነቁ ፎጣውን ሹራቡን ይሰራሉና ምእመናን መታችሁ ማየት እዛም እያላችሁ ደግሞ የአባታችን አቡነ ሀራ ድንግል በረከት እንዲደርሳችሁ እንድትረዱ ነው እነማው የሚያሳስቡትና ሟይ እግዚአብሔር ይስጥልን ስላሳዩንም ስላስተናገዱን። የማሽኑ ነጠላ ማሽን ይባላል። የሚሰራው የዳንቴልና የመሰረት ይሰራል። የህፃን ካባም ይሰራል። ምን የህፃን ካባ ይሰራል። አሁን ይሄ ማሽን በቀን ምን ያህል ይሰራል? 30 ምናምን ይሰራል። 30 ምን ዳንቴል ይሰራል። ዳንቴል ማለት ምንድን ነው? ለትየት ልብስ የመሶብ ልብስ ነው? የጠረጴዛ ነው? የትሪ ልብስ እንጀራ ጋግራ በትሪ ልብስ የ30 ትሪ ልብስ ይሰራል ማለት ነው። ሌላ የሚያስተላልፉት አሁን ርስቱ ተመልሷል አይደል? የተወሰነው በከፊል ምን አይነት ስሜት ነው የተሰማችሁ እናንተ? አይ ትንሽ ጠበልተኛ መዝናኛ በማግኘቱ ተደስተናል አይደለ? እስኪ ለህዝቡ የሚያስተላልፉት አሁን ሌላም የቀረ ርስት አለ እንደው እሱንም ደግሞ ሰው ምን ያርግላችሁ እስኪ ከርሶ አንደበት እንዲሰሙ የቀረውን ርስት እንዲያስመልሱትና እኛም ደግሞ ጠበልተኛ አባቶችና እናቶች መናኞች ለብቻ የተራራቀ ቦታ እንዲኖራቸው ጠበልተኛ ወደ መናኙ ቦታ እንዳይሄድ ለብቻቸው ተከልሉላቸው ለብቻቸው እንዲሆኑ ወደ መናኛው ቤት እንዲመጣ ማድረግ። የእናቶችና የአባቶችን ቤት አንድ ላይ መሆን የለበትም አይደለ? እሱስ እንዴት እንዲሆን ይፈልጋሉ? የተራራቀ ቦታ መሆን አለ። ስለዚህ ህዝቡ ምን ያህል ህዝቡ ቦታ መስራት ቦታ ይግዛ፣ ገዳሙን ይርዳ፣ የእናቶች ቤት የአባቶች ቤት ይስራ አይደለ? የእናቶችና የአባቶች ቤት አንድ ላይ የተቀራረበ ስለሆነ ማራራቅ እንድትችሉ ለማራራቅ ሁላችሁ እንግዲህ ህዝበ ክርስቲያን እናቶች ያው ያፍራሉ፣ ከጸሎት ውጪ መናገር አይችሉምና በግድ አስገድጃቸው ነው። የወንዶችም የሴቶችም በአታቸው የተቀራረበ ነው። ጸበለተኛውም እዚሁ ይገባ ነበር። አሁን የተወሰነ ርስቱ ስለተመለሰ ጸበለተኛው እዛ ሄዷል። የእናቶች አባቶች ቤት እንዲለያይና አባቶችም በቦታቸው እናቶችም በቦታቸው እንዲሰሩ ነው የምፈልገው። ቤታቸውን እንድትሰሩልን ነው እያሉ ነው። እነማው እንግዲህ እግዚአብሔር ከእናንተ ጋር ይሁን፣ የእናንተ ጸሎት ይትረፈን። ህዝቡ ይረዳል፣ መጥቶ ያያል። እንግዲህ ምእመናን ሁላችሁ የአባቶች የእናቶችን መልእክት ሰምታችሁ ገዳሙን እንድትረዱት በእግዚአብሔር ስም ማጸናችኋለሁ። ርስቱ በመመለሱ ደስ ነው ያለኝ፣ ደስተኛ ነኝ። ያው እንግዲህ እንደዚህ ሽማቃ ስራ እየተሰራደልን ያለ ነው። እንግዲህ ደስ ነው የሚለኝ። ምንድነው እየሰሩ ያሉት አሁን? እርሱ ሽማቃ ነው። ሽማቃ ፎጣን ማለት ነው። በቀን ስንት ፎጣ ይሰራሉ? አንድ ፎጣ ያወጣሉ። እሺ አባታችን እንዳልኳችሁ ነው። አባቶችም እናቶችም ከስራ ውጪ ብዙም መናገር አይፈልጉምም አይችሉምም። ምክንያቱም ስራ ላይ አንዴ በጸሎት አንዴ በስራ ተጠምደው የሚኖሩትና አሁን ርስቱ በመመለሱ ደስተኞች ነን። የሚቀረውን ደግሞ ስራ ምእመናን እንድታግዙን እያሉ ነው መልእክታቸውን ያስተላልፉት። እስኪ መርቋቸው። እግዚአብሔር ይስጥልን፣ ጻድቁ ሀራ ድንግል ይስጥልን፣ ልፋታችሁን ይቅጠርላችሁ። እግዚአብሔር ይስጥልን። በጣም ነው የምናመሰግነው በተደረገው ስራ ሁላ እናመሰግናለን። እንግዲህ ስሜ አባ ኪዳነ ማርያም ወልደ ሳሙኤል እባላለሁ። ያው በተመለሰው ርስት በጣም ደስተኞች ነን። ቀጣይም ሌላ የሚሟሉ ነገሮች ካሉ የእናንተ እገዛና ትብብር ባይለየን ፈቃደኞች ነን። ማህበሩ እንግዲህ ብዙ ዘርፈ ብዙ ተግባር አለውና በቦታ ጥበት ያለው የህዝብ ፍሰት እንዳይቀንስ ያው አሁንም ያሉ የተጓደሉ የርስት ምለሰዎች ቦታዎች አሉ። እነሱም ፍቃድ እግዚአብሔር ከሆነ ቢመለሱልን ነው
የምንሰራው አሁን የእጅ ስራ ቤት ውጤት ነው የሚባለው። እኔ የምሰራውን ይኸው ጋቢ ይባላል። በፎጣ ነው የሚሰራው። ይኸው ለገበያ የሚውላል፣ ለማህበርም አስፈላጊ ከሆነ በመቁነስ ይቆነናል ማለት ነው። በቀን ምን ያህል ፎጣ ይሰራሉ? ይኸው ሰው እንግዲህ እንደያቅሙ ነውና የቻለ 1 ተኩል በላይ ይሰራል። ቢያንስ አንድ ሰው በቀን 1 ጋቢ ያወጣል። እንግዲህ ያው ባታችን በምታዩት መልኩ ያው በደሳሳ ባት ነው የሚኖሩት ነው እና አይታችሁታን በእይታም የእናቶችም የአባቶችም ቢሆን ያው ካለው ከቦታ ጥበት እንዲህ የተያያዘ በአኗኗርም ደካማ ባለው ሁኔታ ነው የሚኖረውና እግዚአብሔር ፍቃዱ ሆኖ ቦታው ቢሰፋ ባቶችንም እንደ ስርዓተ እንትኑ ፈቀቅ አርጎ ላይ የራሱ አንዱ ባት ካንዱ ለወሬም ለምንም በማይጋጭ መልኩ ፈቀቅ እያለ ቢሰራ ቦታ ሰፍቶልና ይሄ ገዳሙ የሚፈልገው ራይ ነው የራሱ ማለት ነውና እንግዲህ እግዚአብሔር ከፈቀደ ይሆናል ብለን እኛም ተስፋ አለን። ዞሮ እንግዲህ እኛ የመመረቁ ችሎታው ባይኖርና ባለቤቱ እሱ መድኃኔዓለም ነው በእናንተ ላይ አድሮ ሁሉ ስራ የሰራ አባታችን ሐራ ድንግልም እናንተን በሀብት በጸጋ በእድሜ በጤና ይጠብቁልን። ለሀገራችን ሰላሙን አንድነቱን ወደ ቀደመ ክብሩ መድኃኔዓለም ይመልስልን። እግዚአብሔር ይስጥልኝ አባቴ። ስራዎትን እንግዲህ ቀጥሉ። ለህዝበ ክርስቲያኑ ስላስተላለፉልኝ አመሰግናለሁ። ሐኪም አቡነ ሐራ ነው የመቃብሩ አፈር ሁሉንም ፈወሰው።